ነገሮች ከቁጥጥር ውጭ ሆነዋል። እዚህ ጫካ ውስጥ ሁሉም ነገር የቀየረ ውሳኔ ወስኜ ነበረ። ያ ውሳኔም ህይወቴን አሳጥቶኝ ነበረ። አሁንም የሁሉም ነገር ማረጋገጫ ጊዜና ጊዜ ብቻ ነው። ግን ለአሁን ሁሉንም ነገር በጭንቅላቴ እያገጣጠምኩኝ ችግሬን ልፈታ ጫፍ ላይ እንደደረስኩኝ ለራሴ እየነገርኩ ነው። እኔና ፍሬ እዚህ ቤት መጀመሪያ ስንመጣ ያገኘነውን ያን ዛፍ ላይ ተንጠለጠለ ቅርጽ ሰባብሬዋለሁ። ማን እንደሰራው፣ ጥቅሙ ምን እንደሆነ ወይም ለምን ጫካው መግቢያ ጋር እንደተንጠለጠለ የሚያውቅ ሰው የለም። ግን ያን ቅርጽ ሰብረው ማወቅ ያለብኝን ነገር አውቄያለሁ። ቲዌ ሞቷል። ብዙዎቻችሁ እንዳልሞተ ነግራችሁኛል። ግን ደግሞ እርግጠኛ ነኝ ያ መልኩን አውቄዋለሁ። ምንም እንኳን ተጣሞና ተለጥጦ ባይሆን ቀን ነበረ። ፊቱ ላይ ያየሁት ስሜት ማወቅ የማልፈልገውን ነገር ነበር የነገረኝ። ብቻ እንደቀረው አውቄያለሁ። ብዙዎቻችሁ እነዛ ፍጥረታት ራሳቸውን ምሽት ላይ ብቻ እንደሚያሳዩ ነግራችሁኝ ነበረ እና ፊታቸውን ወደ ጫካው አዙረው፣ ምክንያቱም ሰው ስለማይመስሉ ነበረ በቅርቡ የሞተ አካል ካላገኙ በስተቀር። ቲዌ ነበረ ይህን ነገር ነገረኝ። ግን ያን ቅርጽ እንደሰበርኩት ቆሞ አየሁት። በኩራት የቲዌን ቆዳ ለብሶ፣ ያውን በኩለ ቀን። የልጁ የናታንን ስሜት መረዳት አልችልም። ሁለቱ ከባድ የሆነ ዝናብ እየመጣ እንደሆነ ነግረውኝ ነበረ ከቤት ወጥተው ወደ ቤታቸው የተመለሱት። ቲዌ ያኔ እንደሞተ እርግጠኛ ነኝ። ወደ ቤት ገብቼ አለቀስኩ። በሩም ባገኘሁት የቤቱ ዕቃዎች ደቅኜ ዘጋው። ከዛ ሽጉጡን አጥብቄ ይዤ አልጋውን ተደግፌ መሬት ላይ ተቀመጥኩኝ። ውስጤ ከዚህ ሰቆቃ ይልቅ የምሽት ጎብኚ መጥቶ በገደለኝ ብሎ የተመኘ ነበረ። ግን እንደምታውቁት እዚህ ቦታ ላይ ሞት እናንተ ላይ ሊደርስ የሚችል ብቸኛው መጥፎ ነገር አይደለም። ስለዚህ ጫካውን ላይ መቀለድ ጀመረ። እየመሸ ነበረ። እኔ ደግሞ ለአብር ጫፍ ላይ ደርሻለሁ። ላለፉት 2 ሳምንታት ምሽቶቹን በዛ ከተባለ በ4 ሰዓት እንቅልፉን አለሁት። አለኝ ብዬ ያሰብኩት ብቸኛው ሰው ወደ አሻንጉሊት ተቀይሯል እና ቅርጽ ከተሰበረ በኋላ የመጀመሪያው ምሽት ምን ይዞ ሊመጣ እንደሚችል ላውቅ ነው። ስለዚህ ሰውነቴ በዚህ አስጨናቂ ጊዜ የወሰነው ምርጡ ውሳኔ ምን እንደሆነ ታውቃላችሁ? በእንቅልፍ መውደቅ። እንዴት እንደሆነ አላውቅም፣ ሸለብ አደረገኝ። እንደውም ጭንቅላቴ ሙሉ በሙሉ የነበርኩበትን ሁኔታ ረስቶ ነበረ። ሲያቃዣኝ ነበረ። ከዛ ነቃው። አልጋ ውስጥ ሆኜ ነቃው። አንሶላውን ለብሼ፣ ሁሉም መብራቶች ጠፍተዋል እና እጆቼም ባዶ ነበሩ። ግን መጀመሪያ እጆቼ የገብሬን ሽጉጥ ይዘው ነበረ። አይኔን ስገልጥ ራሴ አልጋ ውስጥ ገብቼ ይሆናል ብዬ አሰብኩ። ምክንያቱም ከዚህ በፊት 2 ጊዜ በእንቅልፍ ልቤ ስንቀሳቀስ ነበረ። ግን ቆይቼ ነበር ያስተዋልኩት። ደረቴ ላይ እጅ አርፎ ነበረ። እናንተ እንደምትጠብቁት አይነት ስሜት አላሳየውም። ብዙ ሰው እየጮኸ ዘሎ የሚነሳ ይመስለኛል። እኔ ግን መጀመሪያ ወደ ጭንቅላት የመጣው ሐሳብ የት ነኝ ያለሁት ነበረ። በ3 ዓመቴ ነበረ ቤተሰቦቼ የተፋቱት። ስለዚህ በልጅነት የተወሰኑ ምሽቶችን እናቴ ቤት፣ የተወሰኑ ምሽቶችን ደግሞ አባቴ ቤት ነበር የማድረው። አንዳንዴ ስነቃ የትኛው ቤት እንዳለው ራሱ ግራ ይገባኝ ነበረ። ይህ ነበረ ግራ የተጋባው ጭንቅላቴ ውስጥ ውልብ ያለው። ምናልባት አዲስ አበባ ቤቴ ውስጥ ሆኜ ቢሆንስ? ወይም ደግሞ የፍሬ ቤተሰቦች ቤት። ላይ ከነበረው እጅ ወጥቼ አልጋው ላይ አብረው የትኛው ማን እንደሆነ ለማወቅ ሞከርኩኝ። ላለፉት ጥቂት ቀናቶች መብራት አብርቼ ነበር የምተኛው እና ቲዌን የሚመስለውን ያን ፍጥረት ካየው ወዲህ ደግሞ በፍጹም ጤናማ አእምሮ ኖሮኝ መብራቱን አላጠፋውም። አልጋው ላይ አጠገብ የተኛው አካል ሙቀቱና የቆዳው ልስላሴ የማቆም ስሜት ነበር የሰጠኝ። ፍሬ መሆኗ እርግጠኛ ነበርኩኝ። ነገር ግን እውነትም አብራኝ እዚህ መሆኗን በፍጹም ላስታውሰው አልቻልኩም ነበረ። ከዛ ተናገረች። በጨለማ ውስጥ እጇን ዘርግታ ፊቴ እንዳሰሰችና ምን ሆነ ካሉዴ አለችኝ። ያን ያህል አልፈራውም ነበረ። በግራ መጋባት ስሜት ተውጬ ነበረ። የት እንዳለንና መብራቶቹ ለምን እንደጠፉ ጠየቅኳት። ከዛ ትከሻዬን ጨመቅ አድርጋው ውዴ አባቴ ቤት ውስጥ እኮ ነው፣ ዝናብም እየዘነበ ነው፣ ለዛ ነው መብራቱ የጠፋው። ከዚህ በፊትም እንደዚህ ሆነ እኮ ያውቃል። ምን ሆነ ካል አለችኝ። ከአልጋ የተነሳው ይበልጥ በነቃው ቁጥር ከባድ የፍርሃትና የድንጋጤ ስሜት ላይ የተጫነብኝ መጣ። ብርድ ልብሱን ከላይ ላይ እንዳነሳሁት የሚያቃጥል ቅዝቃዜ ተሰማኝ። ያ ቤት ከዚህ በፊት ከነበረው ቅዝቃዜ በላይ ቀዝቅዞ ነበረ። እሳቱ ከጠፋ ሳይቆይ አይቀርም። በመስኮቱ በኩል የሚገባው ደብዘዝ ያለው ጨረቃዋ ብርሃን ብቻ ነበረ። እሱም ቢሆን ክፍሉን በደንብ አድርጎ አያሳይም። የእጅ ባትሪን የት እንዳስቀመጥኩኝ ለማስታወስ እየሞከርኩ እየተናበርኩኝ መፈለግ ጀመርኩ። ለምንድን ነው እንደዚህ የሚቀዘቅዘው? እሳቱ ጠፍቷል እንዴ? ጠየቅኳት።
ፍሬ ተመልሼ ወደ አልጋው እንድገባ ጠየቀችኝ። እሳቱም ቅድም እንደጠፋና መልሳ ማያያዝ እንደምችልም ነገረችኝ። እያለችኝ ያለው ነገርና ሁለመናዋ የተሳሳተ ስሜት ፈጥሮብኝ ነበረ። ድምጿ ግን የሷ ነው። የቆዳዋም ልስላሴ የማውቀው ነበረ። ሆኖም ግን ውስጤ የተፈጠረውን እንግዳ ስሜት ልላቀቀው አልቻልኩም ነበረ። ከመኝታ ክፍል ወጥቼ ወደ ሳሎን አመራው። ከመኝታ ክፍሉ ውጪ ደግሞ ቅዝቃዜው ይብስ ነበረ። በእጆቼ እየዳሰስኩኝ ስጓዝ በኮሪደሩ በኩል ቀዝቃዛ አየር ሲነፍስ ተሰማኝ። የኮሪደሩ መጨረሻ ላይ ሽንት ቤቱ ስላለ ከቆምኩበት ቦታ ሽንት ቤቱ ይታየኝ ነበረ። መስኮቱ በሰፊው ተከፍቷል። ወደ ውጪ የሚወስደው ሰፊው መስኮት ተከፍቷል። ምንድን ነው ያደረግሽው ብዬ ልጮህ ስል ፍሬ ከመኝታ ቤቱ ወጣ በእኔና በሽንት ቤቱ መካከል ኮሪደሩ ላይ ቆመች። ዘሪሁን፣ እኔ የምለው ጤና እንድን አይደለም እየሆንክ እንዳለ አታስታውስም እንዴ? ታማሃል እኮ ብላ ተናገረች። አመኛት ነበረ፣ ምክንያቱም እያዞረኝ ስለነበር ነበር። ነገር ግን ይህ ስሜት የተፈጠረው በተረበሸ መደናገጥና በዛ ከባድ ቅዝቃዜ ምክንያትም ሊሆን ይችላል ብዬ አሰብኩ። እቺ ፍሬ አይደለችም የሚለው ሐሳብ ጭንቅላቴ ውስጥ ተፈጠረ። ወዲያው ሽጉጡ የት እንዳለ አለማወቅ ቆጨኝ። ልናገራቸው ቻልኳቸው ብቸኛው ቃላቶች ማንሽ እና ለምንድን ነው እዚህ የመጣሽው የሚሉት ብቻ ነበሩ። ፍሬ በጨለማ ኮሪደር ላይ ዝም ብላ ቆመች። ማየት ቻልኩት ፊት ለፊቴ የቆመውን የፍሬን ሰውነቷን ቅርጽ የመሰለ ጥላ ብቻ ነበረ። ፊቷ ሙሉ በሙሉ በጨለማ ተውጧል። አይኖቿ ምንም እንኳን ባላያቸውም ልክ ቀለበቱን ባገኘሁት ጊዜ የቲዊ አይኖች እንዳደረጉት ሁሉ እኔ ላይ አፍጠው ሲያቃጥሉኝ ይሰማኝ ነበረ። ከባድ በሆነ አውሎ ንፋስ መካከል የቆምን ያህል ተሰማኝ። ሁሉም ነገር ጭር ያለና ፍጹም ሰላማዊ ነበረ። ነገር ግን ትልቅ ነገር ሊፈጠር እንደሆነ አውቄ ነበረ። ውጪ አንድም ድምፅ አይሰማም። ዝናብ አይዘንብም። የዛፍ ቅርንጫፎችም እርስ በርሳቸው ሲተሻሹ አይሰማም። ጊዜ ባለበት የቆመ መስል ነበረ። ፍሬ አልተንቀሳቀሰችም። ስትናገርም ራሷን እንደ ሬሳ ገትራ ነበረ አለችኝ። ትኩረቴን ለመሳብ አልነበረም። እጮኛዬ እንደሆነችም ልታስረዳኝ አልነበረም። ማስፈራሪያ ነበረ። ስሜን እንደምታውቀው እያሳወቀችኝ ነበረ። ስሞች ውስጥ ያለው ኃይል ምን እንደሆነ አሁንም ሙሉ በሙሉ አልገባኝም። ነገር ግን ቲዌና ናታን ያምኑበት ነበረ። ብዙዎቻችሁ ማስጠንቃችሁኛል። በዛች ቅጽበት ስሜን ስጠራው ምንም እንኳን ከሷ በቁመት በጣም በበልጣትም ትንሽ ሆንኩ ያልተሰማኝ። ስለዛ 5 ቁጥር ታውቃለህ ብላ ጠየቀችኝ። አሁንም ምንም አልተንቀሳቀሰችም። ከጀርባዋ የሚነፍሰው ንፋስም ፀጉሯን እንኳን አላንቀሳቀሰውም። ምን ብዬ መመለስ እንዳለብኝ አላወኩም ነበረ። ስለምን እያወራች እንደሆነም አልገባኝም። ማለት ቻልኩት ብቸኛው ነገር ውጪ፣ እዚህ ቤት መምጣት የለብሽም ብቻ ነበረ። አሁን ፍሬ አልተንቀሳቀሰችም። ጉሮሯን ጠራረገች። ያሰማችውም ድምፅ ከእውነተኛዋ ፍሬ ድምፅ በ2 እጥፍ የጎረነነ ነበረ። አየር በኃይል ወደ ውስጥ ስባ ስለዛ 5 ቁጥር ንገረኝ አለችኝ። ያኔ ነቃው። የት እንዳለው ቀኑ ምን እንደሆነና ምን እንደተፈጠረ በትክክል አወቅኩኝ። እንግዳዬ በመጨረሻም ሊጠይቀኝ መጥቷል። ከዚህ በኋላ ግብዣ አያስፈልገውም። ያንን ቅርጽ መስበሬ በጣም ተቆጨው። እጄ ሳላስበው ወደ ኪሴ ገባ። የፍሬ ቀለበት ጣቴን ገፋው። ሌላ ምንም አማራጭ አልነበረኝም። የምሞቱበት ሰዓት ሳይደርስ አይቀርም ብዬ አሰብኩ። ቢያንስ በቀላሉ እንደማልሞት ማሳየት እንዳለብኝ አመንኩ። ማን እንደሆንሽ አውቃለሁ እና በፍጹም ፍሬ ልትሆኚ አትችይም አልኳት። አስፈሪ እርምጃ ወደ እኔ ተራመደች። ከጉሮሯም ወፍራም ድምፅ ወጣ። ረጋ ብላ አየር ስባ ስለዛ 5 ቁጥር ማወቅ ፈልጋለሁ ንገረኝ ብላ ጠየቀችኝ። ራሴን የምከላከልበትን ዕቃ ፍለጋ ዙሪያን አማተርኩ። ምንም አላገኘውም። ቢላዋዎቹም የሚቀመጡበት ዕቃ ቤት ውስጥ ነበረ። ሩቅ ነው። እጄ ልደርስበት የሚችለው ብቸኛው ነገር ነጠላ ጫማዬ ብቻ ነበረ። እሱም ቢሆን ልቤ በፍርሃት ከመምታቱ የተነሳ በነጠላ ጫማዬ ቀጥቅጬ የምገላት ይመስለኛል። ያ ቁጥር ምን ማለት እንደሆነ ምንም አላውቅም አልኳት። እኔ ብቻ አይደለሁ፣ ታሪኬን የሚሰሙት ሰዎችም ሁሉ ምንነቱን አያውቁም። ማንም የሚያውቅ የለም። ፍሬ ብቻ ናት የምታውቀው። በቁጣ መንቀጥቀጥ ጀመረች። ፊቷ በጨለማ ተሸፍኖ ነበረ። ነገር ግን በዚያ ቅጽበት አንድ ነገር ተረዳው። ይህ ፍጡር ምንም ይሁን ምን በየምሽቱ ለበርካታ ሰዓታት የፍሬን ጭንቅላት የመፈተሽ እድል ነበረው። ለብዙ ዓመታት፣ እንደውም ያኔ ገና የ5 ልጅ እያለች እዚህ ቤት ከመጣችበት ጊዜ ጀምሮም ሊሆን ይችላል። በዚያ ሁሉ ዓመታት ውስጥ ግን አሁንም ስለሷ ሁሉንም ነገር ማወቅ አልቻለም። እሷ ጥልቁ ጭንቅላቷ ክፍል ውስጥ የደበቀቻቸው ብዙ ነገሮች ስላሉ ሙሉ በሙሉ እሷን መስሎ ሊመጣ አይችልም። የ5 ቁጥር ለፍሬ ምንም ይሁን ምን የደበቀችው አንዱ ሚስጥሯ ነበረ። በህልሟ እንኳን ወደዛ አትሄድም። በእንቅልፍ ልቧ የምታናገራት አንተ እኮ ነህ ብዬ ተናገርኩ።
ራሱን ነቀነቀ። ችግሮችን ትጠይቃታለህ፣ እሷም ትመልስልሃለች። የምትላትን ነገሮች ሁሉ ትሰማ ነበረ አልኩት። ምንም አልመለሰልኝም። እኔን አሁን የምትጠይቀኝን ጥያቄዎች ሁሉ እሷን ትጠይቃታል። እሷ ግን ሁሉ ጊዜ አይሆንም ልነግርህ አልችልም ትላለች አልኩት። ያ ፍጡር ፍሬ በእንቅልፍ ልቧ ስትራመድ በተደጋጋሚ እንደምታደርገው ሁሉ እጁን ግድግዳው ላይ የጎተተ ሌላ እርምጃ ወደ እኔ ተራመደ። በጣቶቹ ጫፍ ቀጥ ብሎ በመቆም በኃይል ተንቀጠቀጠ። እንድትነግረኝ አደርግሃለሁ አለኝ። የፍሬን ድምፅ ለማስመሰል አልሞከረም። ቁጣውን ለመቆጣጠር እየታገለ ትንፋሹን ወደ ውስጥ ይስብ ነበረ። ልትሞቱ ስትሉ የሚሰማችሁ አንድ የተለየ ስሜት አለ። በአደጋ ውስጥ ሆናችሁ ልትሞቱ ስትሉ ፍርሃት ስሜታችሁን ሙሉ በሙሉ ይቆጣጠርና እንድትሸሹ ያደርጋችኋል። እንድትታገሉ፣ በሆነ መንገድ ራሳችሁን እንድትታደጉ ያስገድዳችኋል። ነገር ግን ያንን ደረጃ አልፋችሁ እንደምትሞቱ እርግጠኛ ስትሆኑ ያ ፍርሃት ዋጋ ቢስ ሆኖ ይጠፋል። ይህ ስሜት በሕይወቴ አንድ ጊዜ ብቻ ነበር የተከሰተብኝ። ጎረምሳ እያለሁ ወንዝ ለዋና ከጓደኞቼ ጋር ሄደን የሰመጥኩበት ዕለት ነበረ። በዛች ቅጽበት ሬሳዬ ተንሳፎ ይወጣ ይሆን? መቼ ነው ሬሳዬን የሚያገኙት ብዬ አስቤ ነበረ። አሁን ላይ ግን የልብ ትርታ ያረገበ፣ ቅዝቃዜውም አልተሰማኝም። ለሞት ተዘጋጅቼ ቆምኩኝ። ይህ ፍጥረት የፈለገውን ነገር ስላልሰጠሁትና ፍሬን ስለጠበቅኳት ግን ውስጤ ተደስቶ ነበረ። ያቺ 5 ቁጥር ምንነት ያ ፍጡር እጮኛዬን ሙሉ በሙሉ ለመቆጣጠር ያስፈልገው ነበረ። ከኔ ግን ምንነቱን ሊያውቅ አልቻለም። ሳኩበት፣ ከልቤ ሳኩኝ። እድለቢስ ነው ወዳጄ። ምክንያቱም እኔ ራሴ ስለምንነቱ አላውቅም። ምናልባት አንተ ካወቅከው ትነግረኛለህ አልኩት። ያ ፍጥረትም የኔን ድምፅ በማስመሰል መልሶ ሳቀብኝ። እንደዛ ከሆነ አንተ አታስፈልገኝም ማለት ነው ብሎኝ ወደ እኔ ተወረወረ። ከዚህ በፊት ውሻ ሊነክሰኝ ሲል ዘልዬ ሸውጄው ነበረ። የፍጥረት ግን ፈጣንና ጠንካራ ነበረ። ደረቴን በግንባሩ ገጭቶኝ ወደ ኋላ በጀርባ ወደቅኩኝ። ላይ ወጥቶ ፊቴና አንገቴ ላይ ባይል ደበደበኝ። የለበስኩትን ሹራብ በጥፍሮቹ ተረተራቸው። ራሴን ለመከላከል የቻልኩትን ያልጣርኩም። ምንም ነገር ላይ አልቻልኩም። ለተወሰኑ ሰከንዶች ተፈራግጬ ከእጅ ወጥቼ ነበረ። ወደ ሳሎን የተፋቆ ገባሁና ጠረጴዛውን ተደግፌ የተነሳው። እዛው ጠረጴዛ ላይ ቲቪ ጭስ ብሎ የሰጠኝን እነዛ የታሰሩ ቅጠላ ቅጠሎች ላይ እጄ ያረፈ። ያ ፍጥረት ዘሎ ድጋሚ ላይ ወጥቶ አንገቴን ይዞ ሳበኝ። ወዲያው ዞሬ እነዛን ቅጠላ ቅጠሎች ፊቱ ላይ ሰካዋቸው። በዚህ ድርጊት ግራ የተጋባው ያ ፍጡር አንገቴን ሲለቀው ዞሬ የፍሬን ጸጉር የመሰለውን ያንን ረጅም ጸጉር በእጄ ጠቅልዬ ያስኩና ቅጠላ ቅጠሎቹን አይኖቹ ላይ አሸዋቸው። ከዛነ ቲቪ ያን የዘመሩትን መዝሙር ያስታወስኩትን ያህል ዘመርኩኝ። እጆቼ ከፊቱ ላይ ተንሸራተቱ። የፍሬን መልክ የመሰለው ያ ፍጡር ገጹ ተገፎ ወደቀ። በጨለማው ውስጥ ማየት ባልችልም ፊቱ የፍሬን እንደማይመስል እርግጠኛ ነበርኩኝ። አፉ ከሰው ልጅ አፍ በጣም ትልቅ ነበረ። እርጥብ ከንፈሮቹም በመቶዎች በሚቆጠሩ የውሻ ጥርሶች ባሉበት አፍ ላይ ተንጠልጥለው ነበረ። በዚሁ በቃ እየጮኸና እያጓራ በአራት እግሮቹ እየሮጠ ወጣ። ከኔ የራቀ በሄደ ቁጥር እጅና እግሮቹ እየረዘሙ ሲሄዱ ነበረ። በዛ ደብዛዛ ብርሃን እንኳን ሰው እንዳልሆነ በግልጽ ይታይ ነበረ። በሽንት ቤቱ መስኮት በኩል ዘሎ ወጣ። በቅጽበትም ከዓይኔ ተሰወረ። በፍጹም ማልቀስ አልፈራም። በቀብር ላይ፣ ሰርግ ላይ 11ኛው ሰዓት የሚለውን ፊልም ሳይ አቅልጬዋለሁ። ግን ያ ፍጥረት ከወጣ በኋላ ለምን ያህል ጊዜ እንዳለቀስኩኝ ብናገር ያሳፍረኛል። በሕይወቴ እንደዛች ቀን ብቸኝነት ተሰምቶኝ አያውቅም። ከ20 ደቂቃ በኋላ መብራት ሲመጣ ነበረ ማልቀሴን ያቆምኩት። ወዲያው ተነስቼ መስኮቱን ዘጋሁት። ቲቪ የሰጠኝ ስልክ ጠፍቷል። ሽጉጡም የለም። ምናልባት ውጭ ጭቃ ውስጥ ወይም ዛፍ ላይ ተንጠልጥሎ ይሆናል። በዕቃ ቤቱ መስኮት በኩል ስመለከት ከዋናው በር አጠገብ ባለው በረንዳ ላይ አንድ ነገር ወድቆ አየሁ። ቲቪ የሰራልኝ ቅርጽ ነበረ። ሙሉ በሙሉ ተሰባብሮ እኔ ላይ ለማሾፍ ወይም ምንም አይነት መከላከያ እንደሌለኝ ለማስታወስ ቤቱ ፊት ለፊት ላይ ተቀምጦ ነበረ። ከሌሊቱ 6:15 ያለ የርክዳው ሰዓት። በዚህ በተረገመ ቦታ ላይ ሌላ ምሽት ማሳለፍ ነበረብኝ። ነገር ግን ምንም አይነት ሁኔታ ቢፈጠር እንኳን ፀሐይ ስትወጣ የገብሬን መኪና ይዤ ከዚህ አካባቢ መውጣት ካልሆነ ሞክሬ ለሞት ለራሴ ቃል ገባው። ከዛች ቀን በኋላ እዚህ አካባቢ ፀሐይ ስትጠልቅ ማየት አልፈልግም። እንደውም በዚያው ቅጽበት ጥዬ መውጣት ሐሳብ መጥቶልኝ ነበረ። ብዙዎቻችሁም እንደዛ ባለማድረጌ ወቅሳችሁኛል። ግን ላረጋግጥላችሁ የምፈልገው ነገር በዚህ ጨለማ ያንን መንገድ መጓዝ በፍጹም የማይታሰብ ነገር ነው። ነገር ግን ጫካው ለእኔ ሌላ ዕቅድ ነበረው። የሆነ ሰዓት ላይ መኪናው ምን ያህል ጭቃ ውስጥ እንደተዘፈቀ ለማየት በድፍረት ወደ ውጭ ወጣው። ነገር ግን ወደ መኪናው ስጠጋ በሁለቱ የፊት ጎማዎች ዙሪያ ያለው ጭቃ ተቆፍሮና ጎማዎቹ ተቀዳደው እንዳልነበር ሆኖ አየው። ማድረግ የቻልኩት ነገር ቢኖር መራራ ሳቅ መሳቅ ነበረ። ከዛ የተጎተትኩኝ ወደ ውስጥ መመለስ ብቻ ነበረ። ቢያንስ ቤት ውስጥ ይሞቃል። ለሊት 7 ሰዓት አካባቢ ድምጾቹን መጮህ ጀመሩ።
ድምጾቹ ከጫካው ራቅ ካለ ስፍራ የመጡ ሲሆን በርካታ ድምጾች በአንድ ላይ ሆነው ሌሊቱን የጥቁር ሐዘን ጉርጉሮችን እያሰሙ ያቀስቱና ይጮሁ ነበረ። እንደ ከዚህ ቀደሙ ነበረ። ነገር ግን ቀስ በቀስ ወደ ቤቱ ተጠጉ። ድምፁ የቤቱን ዙሪያ ሞላው። የቀሩትን ቅጠላቅጠሎች አነደርኩና ያልተዘጉ መስኮቶችን በሙሉ አንድ በአንድ ፈተሽኩ። የራሴን አስክሬን በምናቤ አየሁ። ከዋናው በር ውጪ የራሴ ድምፅ ጮክ ብሎ ፍሬ ዘሪሁን ነኝ፣ አስገቢኝ እያለ ሲጣራ በግልጽ ሰማሁ። ተመልሶ የሽንት ቤቱን መስኮት አጠገብ ደግሞ እንደገና የራሴ ድምፅ እንዴት ነሽ ውዴ? በጣም ናፍቀሽኛል ሲል ሰማሁ። በስልክ ከፍሬ ጋር ያወራኋቸውን አንዳንድ ነገሮችን፣ ጣሪያው ላይ የእግር ኮቴዎችን ሰማሁ። 2 ወይም 3 የሚሆኑ የህፃናት ትናንሽ እግሮች በጣሪያው ላይ ውር ውር ሲሉ ሰማሁ። ከለቅሶ ጋር የተቀላቀሉ የህፃናት ጩኸት የሚሰማ ነበረ። የመጨረሻውን ሰዓትን የተጠባበቅኩ ቢላዋውንና ቅጠላቅጠሎቹን ይዤ ዕቃ ቤት ውስጥ ቆምኩኝ። እነዛ ድምጾች ቤቱን መዞራቸውን አላቆሙም። እርዳታ እየለመኑ እየሳቁ እያንሽኳሽኩ ጥላዎቻቸው በመስኮቱ መጋረጃዎች ላይ በተደጋጋሚ ያልፉ ነበረ። በመቀጠል የመኝታ ቤቱ ከዛ የሽንት ቤቱ መስኮቶች ይንኳኩ ጀመረ። የጣሪያው ላይ ኮቴዎችም ኃይላቸው ጨመረ ነበረ። ከዛ ዋናው በር መጓጓ ጀመረ። ሁሉም አንድ ላይ ፍሬ አስገቢኝ እንዴ ፍሬ እና ዘር እዚህ ነህ እንዴ? ዘርሽ እዚህ ነህ እንዴ? ዘሪሁን ምነው ዝም አልከኝ? ፍሬ አስገቢኝ ፍሬ አስገቢኝ እንጂ እዚህ ነሽ እንዴ? እዚህ ነህ እንዴ? ዘሪሁን እንዴ ፍሬ እያሉ መጮህ ጀመሩ። ከዛ ከፈጣሪ የተላከ ተአምር ይመስል ኃይለኛ ነጭ ብርሃን ከውጭ ሆኖ ሙሉ በሙሉ ቤቱን አበራው። መስኮቶቹ በሙሉ በብርሃን ተሸፈኑ። የሞተር ድምፅም እነዛን ጩኸቶች ጸጥ አደረጋቸው። የሆነ ሰው መኪና ይዞ ወደዚህ ቤት መጥቷል። የመኪናው በሮች ሲከፈቱና ሰዎች በግልጽ ድምፅ ሲጣሩ ሰማው። ጣሪያ ላይ ሰማይ የነበሩት እነዛ የእግር ኮቴዎችም በሩጫ ከጣሪያ ላይ ዘለው ከቤቱ ጀርባ ወዳለው ጫካ ውስጥ ገቡ። የህፃናቱ ጩኸትም እየራቀ መጣ። የጫካው ጠባቂ ስሜን የጠራና ዋናውን በር በኃይል እየደበደበ ወደ ውጭ እንደወጣ አዘኝ። በመስኮቱ በኩል ወደ ውጭ ስመለከት 5 ሰዎችን አየሁ። አንዱ ጫካው ጠባቂ ነበር። የኔን ህይወት ለማዳን ነበር የመጡት። ወደ ውጭ በሩን ከፍቼ ወጣሁና በቀጥታ የጫካውን ጠባቂ አቀፍኩት። ጃኬቴን እንኳን አልያዝኩም ነበር። ስልኩ ስላሰራለት ነበር ሰዎችን ሰብስበው የመጣው። ያየሁት ነገር አስፈሪ ባይሆን ኖሮ ከተራራው ቁልቁል ያደረግነው ጉዞ በህይወቴ በጣም አስደሳች ጉዞ ነበር። የመኪናው ደማቅ ብርሃን ባይበራ ኖሮ ሰማዩ ላይ የተበተኑትን ከዋክብት ማየት ይችል ነበር። ነገር ግን ከነዚያ ከዋክብት በታች ዛፎቹ ላይ ተንጠልጥለው በደርዘን የሚቆጠሩ የሰዎች አስከሬኖች ይታዩ ነበር። እግራቸው ወይም አንገታቸው በገመድ ታስሮ ይወዛወዙ ነበር። አንዳንዶቹ ቆዳቸው የተገፈፈ ወይም የአካላቸው ክፍል የጎደለ ነበር። የጫካው ጠባቂ ሰዎቹን ያስተዋላቸው አይመስለኝም። እኔ ምንም ነገር አልተናገርኩም። ቀስ እያለን ቁልቁል በምንጓዝበት ወቅት ከላያችን ላይ ሲያልፉ ለዓመታት ህይወት አልባ ሆነው የቆዩትን የቀዘቀዙ ፊቶቻቸውን ማየት ችዬ ነበር። እነዚህ ቲዌ ነገርን ታሪክ ውስጥ ጎሳዎቹ እርስ በርሳቸው የተጫረሱበት ዕለት የሞቱ ሰዎች ይሆኑ ወይም የሌላ ነገር እያየው መሆኑን ላውቅ አልቻልኩም። ማንነታቸውን አላወቅኩም። እርግጠኛ የሆንኩበት ነገር ግን የጫካው ጠባቂ ባይመጣ ኖሮ ከነዚህ ሰዎች ጋር አብሬ መንጠልጠሌን ነበር። ያየሁትን ነገር መቼም ልረሳው አልችልም። የጫካው ጠባቂ ቤት ደርሰን እዛው አደርን። ጠባቂውን ስለ ቲዌና ናታን የሰማው ነገር እንዳለ ጠየቁት። ምንም እንዳልሰማ ነገረኝ። ሲነጋ ከሰዎቹ አንዱ መናኸሪያ ወስዶ አሳፈረኝ። ባዶ እጄን ሻንጣ እንኳን ሳልይዝ ተሳፈርኩኝ። ግድ አልሰጠኝም። ቀለበቱ ብቻ ግን ኪሴ ውስጥ ነበር። በመጨረሻ ቤቴ ስደርስ ፍሬ በንዴት ጮኸችብኝ። አቅፋኝ ጮኸችብኝ። ተረድቻታለሁ። የተፈጠረብንን ነገር እሷን ሳላማክር ፍሬ በጓደኞቼ እንድትጠበቅ አድርጌ በራሴ ነገሩን ለመቆጣጠር መሞከሬ ቢያበሳጫትም የጓደኞቼን እርዳታ ግን ያደነቀች ይመስለኛል። ከበደና ቢኒያም ድጋሚ ፍሬን አይን ላያዩ ሄደዋል። ነገር ግን ለኔ አንድ ጥሩ ዜና ነበራቸው። ፍሬ ባለፉት 24 ሰዓታት ውስጥ በእንቅልፍ ልቧ አልተራመደችም፣ አላወራችም ወይም የተለየ ነገር አላደረገችም። ይህ እውነቷ ደግሞ እኔ ያን ቀለበት ከዛ ቅርጽ ውስጥ ካወጣሁበት ጊዜ ጋር ይገጣጠማል። በዚያ ግትር ባህሪ የተናዳ ከጮችብኝ በኋላ ይቅራለችኝ። ከዛ አልጋ ላይ ተኝተን ስለ ሁሉም ነገር አወራን። ቀለበቱን በጣቷ ላይ ጠለቅኩላት። ቀለበቱ በመገኘቱ እፎይታ ያገኘች ትመስል ነበረ። ድጋሚ እንደዚህ አይነት ስህተት በፍጹም እንደማልደግም ቃል ገባሁላት። ሁለታችንም ሙሉ ምሽቱን በሰላም ተኛን። ምንም አይነት ነገር ከእንቅልፍ ያልቀሰቀሰኝም። በማግስቱ ትናንትና ጠዋት ማለት ነው፣ ፍሬን የምወደውን ፍርፍር ሰርታ ቁርሳችንን በላን። ከቀኑ 5 ሰዓት አካባቢ ስልክ ተደወለልኝ። ናታን ነበረ።
ያቺ ቀን ናታን በህይወት እንዳለ ሳቅ በደስታ ተሞላች። ወዲያው ያኔ ከዛ ቤት ወጥተው ከሄዱ በኋላ ምን እንደተፈጠረባቸው እንዲነግረኝ ለመንኩት። እሱ ግን ጥያቄዎችን ችላ በማለት በጣም በሚያስፈራ ድምፅ እንዲህ አለኝ። እባክህ አብረው ወደ ቤት የተከተለን ያንን ፍጡር አናግረኝ። እኔም ግራ በመጋባት ምን ብዬ መለስኩለት። እሱም መልሶ ራሱን ፍሬ ብሎ የሚጠራውን ፍጡር አናግረኝ አለኝ። ፍሬና እኔ ሶፋ ላይ ተቀምጠን ፊልም እያየን ነበረ። ስልኩን ዝም ብዬ ቀበልኳት። ስልኩን ጆሮዋ ላይ አስጠግታ ሄሎ ካለች በኋላ ለጥቂት ደቂቃዎች ያህል አዳመጠች። ናታን ሲናገር ይሰማኝ ነበረ፣ ግን ምን እያላት እንዳለ ላውቅ አልቻልኩም። በድንገት ልክ እንደ እሳተ ገሞራ ፍንዳታ ጥቁር ትውከት ከፍሬ አፍ ውስጥ በኃይል ወጣ። ሶፋውና ምንጣፉን ሙሉ በሙሉ አጠቀለቀው ሲሆን እኔም በድንጋጤ ዘልዬ ተነሳው። ፍሬ ልክ እንደ አሻንጉሊት መሬቱ ላይ ተዘረረች። እያለከለከችና ደጋግማ እያስመለሰች ነበረ። አጠገቧ እጄ ደግፌ ያስኳት። በንዴት ስልኩን አንስቼ ናታን ላይ ጮኩበት። ምን እንዳላት ጠየቅኩት። ናታንም እባክህ ዘሩን አዳምጠኝ ካለኝ በኋላ እዛ ቤት ውስጥ እያለው ከአባቱ ከቲዌ ጋር ጸሎት ባደረጉበት ቋንቋ መጸለይ ጀመረ። ልክ እንደ ማር የወፈረ የትውከት ማዕበል በጉሮሮዬ በኩል አፌ ውስጥ ሞላ። ልክ እንደ ፍሬ የኔም ዘይት የመሰለ ጥቁር ነበረ። ማስመለስ በጣም ነበር የምፈራው። ካስመለሰኝ ራሴን ለመሳት ቅርብ የሆነ ሁኔታ ውስጥ ነው የምገባው። ነገር ግን ፍሬ ያገግማ ስለነበረ እኔን ትንከባከብ ጀመረ። ከጥቂት ደቂቃዎች በኋላ ጠንከር ስል ናታን ምን እንዳደረገ አስረዳኝ። እሱም በኋላ እነግራችኋለሁ። ፍሬና እኔ ቀኑን ሙሉ ያ ስሜት ሳይጠፋብን አሳለፍን። በመጨረሻም ልንመረመር ወደ ክሊኒክ ሄድን። ደማችንን መርምረው መጠነኛ የሆነ የምግብ መመረዝ እንደደረሰብን ነግረውን ወደ ቤታችን ተመለስን። እኔ ግን በጠዋቱ ፍርፍር እንዳልሆነ እርግጠኛ ነበርኩ። ደስ የሚለው ነገር ባለፉት ጥቂት ሰዓታት ውስጥ በጣም የተሻለ ስሜት የተሰማን ነው። እውነተኛዋ ፍሬ ማን እንደሆነችና የእጮኛ ምትክ መኖር አለመኖሯን በተመለከተ ቲዌና ናታን አለመግባባት ፈጥረው እንደነበረ ከቀናት በፊት ነግሬያችሁ ነበረ። ከጥቂት ቀናት በፊት ደግሞ ከዛ ቤት እኔን ተሰናብተው ከተራራው ቁልቁል ሲወርዱ ከላይ ተራራው ተነዶባቸው መንገዱ ስለተዘጋባቸው አቋራጭ መንገድ ፍለጋ ወደ ጫካው ስለመግባት ተገደዱ። እዛ ጫካ ውስጥ እያሉ የአንዲት ሴት ለቅሶ ድምፅ ይሰማሉ። ለቅሶውን ተከትለው ሲሄዱ ደግሞ የተዘጋ የማዕድን ቁፋሮ ቦታ ጋር ይደርሳሉ። ሁለቱም ይህ ነገር እነሱን ማታለያ ሊሆን እንደሚችል ቢያውቁም ቲዌ ግን ፍሬ እዚህ ተራራ ውስጥ በአንዱ ቦታ ላይ በህይወት የመኖር እድል ካላት ያንን ማጣራት አለብን ብሎ ወሰነ። ዝናቡ በኃይል መዝነብ ጀምሮ ነበረ። እዛው የቁፋሮ መግቢያ ጋር ቆመው የዛችን ሴት ለቅሶ ያዳምጡ ነበር። ነገር ግን ለቅሶ ሰዋዊ ስሜት እንደሌለው ተገነዘቡ። ቲዌና ናታን በዛ ጫካ ውስጥ ያሉትን የጨለማ መናፍስት ሊያባርር የሚችል ጸሎት እዛው መግቢያ ጋር ሊያደርጉ ወሰኑ። ግን ጸሎታቸው እዛ ዋሻ ውስጥ ያለውን ነገር አስቆጣው። ከውስጥ ወጥቶ ቲዌን መንትፎ ተመልሶ ገባ። ናታን ሊከተላቸው አልቻለም። በፍርሃት ተውጦ ሮጠ። ነገር ግን ዝናቡ ከባድ ስለነበረ መንገዱን ሊለይ አልቻለም። በፍርሃት ለአንድ ሰዓት ያህል ተቀበዘበዘ። በመጨረሻም አንድ ዛፍ ቅርንጫፍ ላይ ተንጠለጠለ። ቆዳው የተገፈፈ አስከሬን አገኘ። ገና ትኩስ ከመሆኑ የተነሳ ደሙ ገና ሙሉ በሙሉ አልቀዘቀዘም ነበረ። ናታን የአባቱ አስከሬን እንደሆነ አወቀ። በመጨረሻም ወደ ቤቱ የሚመለስበትን መንገድ አገኘ። ናታን እንዳስረዳኝ ከሆነ የአስመሳዮቹ ፍጥሮች የአንድን ሰው አእምሮ የመቆጣጠር ዓላማቸው ሰዎችን ከሚገሉበት ተፈጥሯዊ ዝንባሌያቸው የተለየ ነበረ። እነዚህ ፍጡራን በዘፈቀደ ያድናሉ፣ ይገላሉ። ለጥቂት ጊዜ በዚህ ምድር ላይ እንደ ሰው ለመመላለስ የሚያስፈልጓቸውን የሰዎች አካላት ይዘርፋሉ። ነገር ግን እውነተኛው ደስታቸው የሚመጣው አንድን ሰው ከውስጥ በመቆጣጠር ነው። ፍሬም በዚህ መንገድ ከተመረጡት ጥቂት ዕድለቢሶች አንዷ ነበረች። አስመሳዮቹ እሷ ላይ ያላቸው ትኩረት ለ10 ዓመታት ያደገ ነበረ። ከረጅም ጊዜ ቆይታ በኋላ የሰለባው አካልና አእምሮ ውስጥ የነሱ መኖር በነፍሱ ላይ ጠባሳ ይተዋል። ይህ ችግር ከስሩ መጽዳትን ይፈልጋል። በሳሎናችን ውስጥ ያንን የትውከት ድግስ ያደረግነው ለዚህ ነበረ። ናታን የቲዌ ቀብር ላይ እንድገኝ ጋብዞኝ ነበረ። እኔ ግን በፍጹም ወደዛ ሀገር ዞሬ እንደማልሻ ነገርኩት። ግን በራሴ መንገድ መታሰቢያነቱን እንደማከብር ቃል ገባሁለት። ወደዛ ቦታ መመለስ አልፈልግም። ናታንም ሁኔታዬን በሚገባ ተረድቶኛል። በቅርቡ ድጋሚ እንደምንገናኝ ቃል ገባልኝ። አሁንም ስለዚህ ነገር ሁሉ እያሰብኩ ነው። አሁንም እንቆቅልሾችን ሙሉ በሙሉ አልፈታኋቸውም። እናንተም መልሶችን የምትፈልጉ ከሆነ ልትረዱኝ ይገባል። ነገር ግን አንዳንድ ነገሮች ገብተውኛል። አስመሳዩ የፍሬን ቀለበት ለኔ መልሰልኝ። ያንን ቅርጽ እንድሰብረው ፈልጎ ነበረ። ያ ቀለበት ለፍሬም ይሁን ለግንኙነታችን ትልቅ ስሜታዊ ዋጋ ያለው ነገር ነበር። ያ ፍጡር የፍሬን አእምሮ ለመቆጣጠር ተጠቅሞበታል። ዓላማው እኔ እንደሆንኩኝ አድርጎ እሷን ማሳመን ነበር። ከዚያም በውድቅት ሌሊት ቤታችን ውስጥ እንድታስገባው ፈለገ። ናታን እንዳለው ቤት በምሳሌነት አካልን ይወክላል። ልክ ቀለበቱ አንድነታችን እንደሚወክለው ሁሉ ማለት ነው።
ወደ ቤት እንዲገባ መፍቀድ ማለት ለፍሬ የመግቢያ ዕድል መስጠት ማለት ነው። ነገር ግን አስመሳይ እኔን ለመምሰል ከፍሬ ሊማር የሚገባውን ነገር ሁሉ ማወቅ ስላልቻለ ያንን እቅድ ትቶ እኔን ተከተለኝ። ቀለበቱን ለኔ ተወልኝ። ከዛ በኋላ ፍሬ ላይ የነበረውን እቅድ ተወው። እኔ ግን ቀለበቱን ለማግኘት ስል ያንን ቅርጽ ሰበርኩት። እውነትም ያ ቅርጽ ያንን ቤትና ውስጡ ያሉ ሰዎችን ይጠብቅ ነበረ። ከዚያ በፊት ቤቱ ውስጥ እኛ ካላስገባ ነው በሩን ካልከፈትንለት በስተቀር መግባት አይችልም ነበረ። ከሰበርኩት በኋላ ግን በቀላሉ ገብቶ ሊገለኝ ነበረ። እኔን ከመግደሉ በፊት ግን አንድ መረጃ ፈልጎ ነበረ። እሷን ለማሳመን የፍሬን ትልቁን ሚስጥር ማወቅ ነበረበት። ስለ 5 ቁጥር ሚስጥር መቼም ቢሆን የምደርስበት አይመስለኝም። ነገር ግን አንድ ነገር አውቄያለሁ። ምን እንደሆነ አለማወቄ የፍሬን ሕይወት አትርፏል። ምን እንደሆነ ማወቅ የምፈልግ ራሱ አይመስለኝም። ፍሬን በተመለከተ ወደ ቀድሞ ሁኔታ ተመልሳለች። ጤነኛ ናት። በሰላም ተኛለች። አልፎ አልፎ ብቻ ትቀባጥራለች። ያ ደግሞ የተለመደ ነገር ነው። ትላንት ማታ ልንተኛ ስንል መብራቱን አጥፍታ በጣም ስለጣርክ አመሰግናለሁ አለችኝ። ከዛ ቀረብ አለችና ፊቴን ላሰችው።